በዚያች ከካርታ ትውስታ በወደቀችና ነፍሳት በጭቃ ቤቶቿ ግድግዳዎች መካከል በሚጮሁበት የተረሳች መንደር ውስጥ አሚና የተባለች ሴት በዝምታና በእርሳቱ ዳርቻ ላይ በሚገኝ ጎጆ ውስጥ ትኖር ነበር። ጎጆዋ ከደረቅ ጭቃ የተሰሩ የተሰነጣጠቁ ግድግዳዎችና ካለጊዜው ባረጀ የዘንባባ ቅጠል የተሰራ ጣሪያ ብቻ ነበር። ያ ጣሪያ የክረምቱን ቅዝቃዜ አይከላከልም፣ የበጋውንም ትኩሳት አይመልስም ነበር። አሚና ባሏ በድህነትና በትዕግስት ካለፈ በኋላ ብቸኛ ልጇ ካሊድም በሩቅ አገር ሲሳይን ፍለጋ ሄዶ ወሬው በመጥፋቱ ለቅሶ ከዓይኖቿ እስኪደርቅ ድረስ ብቻዋን ቀረች። ከዚህ ዓለም ጥሪት ለሀብታሞች የማትንበረከክ ኩራትና ልመናን የምትጸየፍ ንጹሕ ነፍስ እንጂ ምንም አልነበራትም። ቀኗን የምታሳልፈው ሰዎች የሚጥሉትን የዳቦ ፍርፋሪ በመልቀም በእጆቿ ሳይሆን በእንባዋ እያጠበችና በፀሐይ አድርቃ ለከብቶች መኖ እንዲሆን በጥቂት ሳንቲሞች በመሸጥ ነበር። የመንደሯ ሴቶች በንቀት ይመለከቷት ነበር። ጎረቤቷ ሳሊም የተባለው ልበ ደረቅ ሰው በወንዶች መጅሊስ ወይም መቀመጫ የእሷን ድህነት ለፌዝና ለሳቅ መጫወቻ ያደርገው ነበር። አሚና ግን በዝምታዋ ትጸናለች፣ ጉዳዩንም ለፈጣሪዋ ትተዋለች። በአንድ ወቅት በጎጆዋ ጨለማ ጥግ ላይ ትናንሽ ጥቁር ጉንዳኖች በንቃት ሲንቀሳቀሱ ተመለከተች። አሚና አልተበሳጨችም ወይም ልገላቸው አልሞከረችም። ይልቁንም በስደትና በብቸኝነት ውስጥ ያሉ ጓደኞች አድርጋ አሰበቻቸው። ለራሷ እንዲህ አለች፣ ጌታዬ ሆይ እነዚህም እንደኛ ደካሞች ናቸው። እኔ በሰዎች ፍርፋሪ ውስጥ እንደምፈልገው ሁሉ እነሱም ሲሳያቸውን በምድር ሆድ ውስጥ ይፈልጋሉ። በባዶ ማዕድ ቤቷ ውስጥ ካላት ውድ ነገር መካከል ጥቂት የስኳር ድንጋይ የያዘች አሮጌ ብረት ሳጥን ነበረች። በየቀኑ ጠዋት እየተንቀጠቀጠች በቅን ልቦና ከጉንዳኖቹ ጉድጓድ ፊት ለፊት ስኳር ትበትንላቸው ነበር። በከባድ ጥረት ስኳሩን ሲሸከሙ እያየች በደስታ ፈገግ ትላለች። ይህም በሷ አካል ላይ የሚነደውን የራብ ስሜት ያስረሳታል። ይህ ትዕይንት ግድግዳውን በሚሰርቅ ሁኔታ ለሚመለከተው ጎረቤቷ ሳሊም አልተመቸውም። በሳቅ ፈንድቶ ለመንደሩ ሰው ሁሉ እንዲህ እያለ ጮኸ፣ ጉንዳን እናትን ተመልከቱ። ለራሷ የዳቦ መግዣ የሌላት ሆና ለነፍሳት ግብዣ ስኳር ትገዛለች። ወሬው እንደ ሰደድ እሳት ተሰራጨ። ልጆቹም በየመንገዱ እብዷ ጉንዳን ታበላለች እያሉ ይከተሏት ጀመር። ቃላቶቹ እንደ ቢላዋ ልቧን ይወጓት ነበር። ግን አላህ ለፈለገው ያለ ሂሳብ ሲሳይን ይሰጣል እያለች ለራሷ ታንጎራጉራለች። ኃይለኛ ማዕበልን ይዞ ክረምት መጣ። የአሚና ጎጆ ወደ ጭቃ ኩሬ ተለወጠ። የደረቀ ዳቦዋ ማለቀባት። በበረዶው እየተንቀጠቀጠች ለአላህ ትማጸን ጀመር። በእነዛ ጨለማ ሌሊቶች አንድ ድንቅ ነገር ተከሰተ። ጉንዳኖቹ በክረምት እንቅልፍ ውስጥ ከመሆን ይልቅ በጎጆዋ መሬት ላይ በከፍተኛ ኃይል ሲቆፍሩ ተመለከተች። ከመንደሩ አፈር የተለየ ደማቅ ቀይ አፈር ያወጡ ነበር። ቦታውን ስታጸዳው እንደገና በብዛት ያወጡት ነበር። ይህም በእግሯ ስር ያለውን ነገር እንድታይ የሚጮህባት ይመስል ነበር። አሚና የደከመ ጉልበቷን አሰባስባ በእንጨት መቆፈር ጀመረች። ነገር ግን ወደ ጣፋንታዋ እየቆፈረች መሆኑን አላወቀችም ነበር። በድንገት እንጨቱ ጠንካራ ነገር መታና የብረት ድምፅ አወጣ። ልቧ ክፉኛ መታ። መሬቱን በእጆቿ ስትጭረው የታሸገ አሮጌ የሸክላ ማሰሮ አገኘች። እየተንቀጠቀጠች ማሰሮውን አውጥታ ሸክላውን ስትሰብር አንጸባራቂ የወርቅ ዲናሮች እንደ ፏፏቴ ፈሰሱ። አሚና አለቀሰች። ከመኝታዬ ስር ሲሳይን እንዲሰጡኝ ጉንዳኖቹን የሰራን ጌታ ጥራት ይገባው እያለች ሰገደች። ወርቁ ለቅንጦት ኑሮ አላጓጓትም። ይልቁንም በሌሊት እየወጣች በችግርተኞችና በየቲሞች ደጃፍ ምግብና ገንዘብ ታስቀምጥ ነበር። በመንደሩም ለተራቡና ለመንገደኞች የሚሆን ትልቅ የመመገቢያና የእንግዳ ማረፊያ አሰራች። የመንደሩ ሰዎች ይህች እብድ ይህን ሁሉ ገንዘብ ከየት አመጣችው እያሉ ተደነቁ። ሳሊምም በሀፍረት ተውጦ ይቅርታ ሊጠይቃት መጣ። እሷ ግን ሳትወቅሰው አከበረችው፣ ሰጠችውም። ምክንያቱም ነፍሷ ከሰዎች ክፋት በላይ ከፍ ብላ ነበርና። አንድ ወቅት ደክሞትና ተጎሳቅሎ የመጣ መንገደኛ ወደ ማረፊያው ገባ። አሚና ምግብ ልታቀርብለት ስትቀርብና ሰውየው ቀና ሲል በከፍተኛ ድምፅ ጮኸች። ከዚያም ሞቷል ብላ ያሰበችው ልጇ በድህነት ተመልሶ እናቱን የድሆች መሸሸጊያ ሆኖ አገኛት። ልጇን ወደ ደረቷ አስጠግታ እንዲህ አለችው፣ ልጄ ሆይ ሲሳይ በኃይል ወይም በተንኮል አይመጣም። ይልቁንም በራህመት ወይም በእዝነትና በእምነት ነው የሚመጣው። እኔ ጉንዳንን አከበርኩ፣ የጉንዳኖች ጌታ ደግሞ እኔን አከበረኝ። አሚና በቀሪ ዘመኗ በቀላል አኗኗር ጉንዳኖቹን እየመገበችና የበጎ አድራጎት ስራዋን እየመራች ኖረች።
ታሪካችን እዚህ ላይ ያበቃል። ከዚህ ታሪክ የምንማረው ከአላህ ጋር የሆነ ሰው የምድርና የሰማይ ሰራዊት ይገራለታል። መልካም ስራ ደግሞ መቼም አይጠፋም። ይልቁንም በመሬት ውስጥ ተደብቆ አድጎና በችግር ጊዜ ወርቅ ሆኖ ይፈራል። መልካምነት አይጠፋም። ትናንሽ ፍጥረታትም ቢሆኑ የታላላቅ ሲሳይ መክፈቻ ሊሆኑ እንደሚችሉ ከዚህ ታሪክ ልንማር ይገባል። ታሪኩ ከተመቻችሁ ለቀጣይ የምንለቃቸው ታሪካዊና አስተማሪ ቪዲዮዎች እንዲደርሷችሁ የሰላት ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።